ነገ በሚደረገው የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ የማሸነፍ እድሉን በስፋት የወሰደው ለምን ነው? ማንቸስተር ሲቲ ከአርሰናል የበለጠ ስኳድ ኑሮት ነው? የማሸነፍ ዊን ሬት የወሰደው በምንድን ነው? እዛ ቦታ ላይ በእርግጠኝነት ልናገር የምፈልገው በእያንዳንዱ ቦታ ላይ ማንቸስተር ሲቲ ከአርሰናል የተሻለ ተጫዋች ኑሮት ሳይሆን ፔፕ ጋርዲዮላ ከአርቴታ የበለጠ ልምድና ታክቲክ ማንበብ ይችላል ተብሎ ስለሚታሰብ ነው። አርቴታ በእነዚህ ልጆች ማንቸስተር ሲቲን እዛው የቲኤምኤስ ስታዲየም ላይ ምሶ የማይቀብርበት ጉዳይ አለ። አንዳንዴ ጀግና መሆን ያስፈልጋል። የበሰበሰ ዝናብ አይፈራም። ከነገ ጨዋታ ውጪ ጨዋታ ሊኖር አይችልም። ስለዚህ የሲቲ ግብአተ መሬት ነገ ነው መስተካከል ያለበት ብዬ አስባለሁ። ልክ እንደዚህ እዛው የቲያር ላይ ቀብረው መመለስ ነው። ለእያንዳንዱ ተጫዋች ለእያንዳንዱ ተልዕኮ መስጠት ነው። ልክ አስቶን ቪላ ላይ እንዳደረገው ማለት ነው። ማፈራራት ያስፈልጋል። በማንቸስተር ሲቲ ሜዳ ላይ የተለያዩ ኩሙሌቲንግ ወይ ደግሞ አርሰናል የተዋረደባቸው ጊዜዎች አሉ። አንድ እዚህ ጋር እንደምታዩት የራሳችን ልጅ አድባይሮ አግብቶብን 100 ሜትር የሮጠበትን ጊዜ ቅርብ ጊዜ ስንሳለ። ከዛ ባሻገር አርሰናል 2023 2023 2024 ለፕሪሚየር ሊግ ቅርብ በነበረበት ሰዓት እና በ11 ነጥብ እየመራ በነበረበት ሰዓት ሄድ ቱ ሄድ ጌም በማንቸስተር ሲቲ ሲሸነፍ የማሸነፊያውን ጎል ከገባ በኋላ ኤርሊንግ ሃላንድ በዚህ ልክ አግብቶብን እኛ ላይ ሲሳልቅ እንደነበረ እናውቃለን። ስለዚህ እነዚህን ታሪኮች ወደ ራስ በማምጣት ለስራ እና ለገድል ለታሪክ መነሳት ያስፈልጋል። ራስን ስራ መስራት ሲገባህ ሳሰራ ቀርተህ ሌላ ሲሳለቅብህና ሙድ ሲይዝብህ ማልቀስ አስፈላጊ አይደለም ብዬ አስባለሁ። ስለዚህ በአንድ ጆሬት ወደ ኢቲሃድ ስቴዲየም ቱ ቢት ማንቸስተር ሲቲ መቻችሁ